ፕራና ኢቨንት ከፌር ትሬድ ጋር በመሆን 7ኛው አግሮፉድ ፕላስት ፕሪንት ፓክ ኢንዱስትሪ አውደ ርዕይ ያዘጋጅቷል። አውደ ርዕዩ በግብርና ምግብና መጠጥ በፕላስቲክ ህትመት እንዲሁም ፓኬጂንግ ላይ የተሰማሩ ዜጎች ከዓለም አቀፍ የዘርፉ አንቀሳቃሾች ጋር የሚያስተሳስር የሥራ ዕድል እንደሚፈጥርላቸው ተገልጿል። ኢትዮጵያ የግብርና ምርቶቿን ከማዘመን ጀምሮ በተለያዩ የኢንዱስትሪ ምርቶች ላይ ምርታማነትን እንድትጨምር እንደሚረዳ ተነግሯል። በቡና፣ በፕላስቲክ፣ በህትመትና በሌሎች የኢንዱስትሪ ምርቶች የተሰማሩ ከ140 በላይ ድርጅቶች በአውደ ርዕዩ እየተሳተፉ ይገኛሉ። ምናመርተው ያው የፓኬጂንግ ነው። ፓኬጂንግ በዱፕሌክስ ከሁለት አይነት ሶስት አይነት የወረቀት አይነቶች አሉ። አንደኛው ዱፕሌክስ ነው። ዱፕሌክስ ግሬ ባክ የሚባል አለ። ሁለተኛው ውድ ፍሪ ወይም ደግሞ ዋይት ባክ የምንለው ፉድ ግሬድ ነው። ሶስተኛው ደግሞ አርት ፔፐር ነው። እነዚህን በመጠቀም ለየትኛውም ፓኬጅ እንደ ከስተመር ኒድ እንደፈለጉታቸው የፈለጉትን ነገር እነሱ በፈለጉት ቀለም እነሱ በፈለጉት ቅርጽ አዘጋጅተን ፕሪንት አድርገን ለፓኬጂንግ እንዲመች ዳይከት የሚባል ፕሮሰስ አለ። ዳይከቲንግ ሰርተን ለከስተመሩ ዴሊቨር እናደርጋለን። እኛ የምናመርተው ቀጥታ የዘይት መጭመቂያ ማሽነሪውን ነው። የእንስሳት መኖ ማቀነባበሪያውን፣ የብስኩት ፋብሪካዎች፣ የዘይት መጭመቂያዎችን። ስለዚህ እነዚህ ከውጭ የሚፈልጉት ማሽነሪው አንዴ ይመጣል። በሙሉ የቀሩት ተረፈ ምርቶች ሜን ፕሮዳክቶቹ አገር ውስጥ የሚመረቱ ናቸው። በአሁኑ ወቅት የኢንዱስትሪ ምርት እንዳድግ ከሚገዳደሩት ነገሮች አንዱ የውጭ ምንዛሪ መጨመር መሆኑ በተደጋጋሚ ሲደመጥ ይስተዋላል። እነዚህ አምራች ድርጅቶችም በዋናነት ከውጭ ምንዛሪ ጭማሪ ጋርና ከጥሬ ዕቃ እጥረት ጋር በተገናኘ በምርቶቻቸውና በገበያው ላይ ተጽዕኖ ማሳደሩን ይገልጻሉ። ምንድነው ጥሬ ዕቃ ያው ብዙ ሀገር ውስጥ እኛ የምንጠቀማቸውን ግብአቶች ሀገር ውስጥ አናገኝም፣ ከውጭ ነው የምናስመጣው። ያው የታወቀ ነው። ከውጭ የሚመጣ ነገር የውጭ ምንዛሪውን አስቸጋሪ ነው። አንዳንዴ የምንፈልገውን ያህል ጥራት ያለው ምርት አናገኝም፣ እንደ ብዛቱም አናገኝም። ያ በጣም ትንሽ ቻሌንጅ አለው። ያው እሱን ከአምራቾች ከወረቀት አምራቾች ከሆኑ ሀገሮች ጋር ቀጥታ የሆነ ግንኙነት ለመፍጠር እየሞከርን ሪሌሽኑን እያጠበቅን ከነሱ ጋር ቀጥታ የማግኘት ስራ እየሰራን ነው። ያው በእኛ ላይ ብቻም ሳይሆን እንደ ሀገር የሃርድ ከረንሲ ችግር አለ። የውጭ ምርት እንደመሆኑ መጠን ይሄንን ነገር ለማስገባት ግርድ ሃርድ ከረንሲ ያስፈልገናል። ያው ሃርድ ከረንሲው ደግሞ እንደ ሀገር ችግር ስለሆነ ይሄ ደግሞ አልፎ አልፎ እያገኘን እየተቀረፈልን ነው። ያው አሁን ላይ ብዙ ጊዜ ፋክተር ብለን የምናስበው ያው የጥሬ ዕቃ ዋጋ መጨመርም እንዲሁም ትራንስፖርቴሽን ላይ እና ከባለፈው አመት ኢቨን በጣም ብዙ ለውጥ አለ ዋጋ ላይና ብቻ የተለያዩ የጥሬ ዕቃ እንትኖች ላይ ሳይ የሆነ ፕራይስ ጭማሪዎች አሉ። ከሱ ጋር የተገናኘ ይመስላል። አምራች ድርጅቶቹ ይህ ዕድል በመመቻቸቱ ምርቶቻቸውን እንደሚያስተዋውቅላቸው የንግዱን ሰንሰለትም እንደሚያሰፋላቸውና ተጠቃሚነታቸውን እንደሚጨምር ለሀገሬ ቲቪ ገልጸዋል። እንግዲህ እዚህ ኤክስፖ ላይ ስንሳተፍ የመጀመሪያችን አይደለም። በጣም በርካታ አመታቶችን እንሳተፋለን። የኤክስፖ ዋና ዓላማ ምንድነው? ከስተመር ማግኘት ነው። የተለያዩ ከስተመሮች ዛሬ ከነጋ ጀምሮ በርካታ ከስተመሮችን አግኝተን እያወራን ያለ ነው። ነገም ተነገ ወዲያም እናወራለን። በዚህ መልኩ የገበያ ትስስር ፈጥሮልናል። ከተለያዩ ድርጅቶች የሚመጡና ብዙ አይነት ኦፖርቹኒቲ ይዘው የሚመጡ ድርጅቶች ይኖራሉ። ምናልባት እኛ የማንሰራቸውን ስራዎች ቀጥታ ከአምራቹ ጋር ተገናኝተን ምርቶችን ወደ ሀገር ማስገባት፣ ማሽነሪዎችን ቀጥታ ከአምራቹ ተነጋግረን ማሽነሪዎችን ማስገባት፣ የቢዝነስ ቱ ቢዝነስ ያለውን ኮሚኒኬሽን ባይላተራል ሆኖ እኛ የምንጠቀምበት እነሱ የሚጠቀሙበት፣ በተረፈ ደግሞ እኛ ለምናቀርብለት ከስተመር የተሻለ ምርትና የተሻለ ኳሊቲ የተሻለ አገልግሎት ለመስጠት የተሻለ መንገድ የከፈተልን ፕሮግራም ነው። በሚሊኒየም አዳራሽ እየተካሄደ ያለው አውደ ርዕዩ ከሰኔ 12 እስከ ሰኔ 14 የሚቆይ ሲሆን ከሀገር ውስጥ ድርጅቶች በተጨማሪ በርካታ የውጭ ድርጅቶች፣ ጎብኚዎች እንዲሁም ሸማቾች የሚሳተፉበት ይሆናል።